ተጋድሎ ከጫፍ ከጫፍ ተቀጣጥሎ በርካታ አካባቢዎችም ከጠላት ነጻ ሆኖ ፋኖም በኢትዮጵያ ፖለቲካ ውስጥ ወሳኝ ተዋናይ ለመሆን በቅቷል። ለመሆኑ ትግሉ ወደዚህ ደረጃ የደረሰው በምን መንገድ መገለጽ ይችላል? እሺ አመሰግናለሁ። ነገርየው የአንድ አመት የሁለት አመት የሶስት አመት የአራት አመት የአምስት አመት ወይንም የስድስት አመት ይምሰል እንጂ ከተግባራዊ እንቅስቃሴ አኳያ የመጣንበት ርቀት ምናልባት በ10 በ15 አለፍ ሲልም በ20 አመት ልትለካው ምችል ነው እና ከመነሻው እስከዚህ ቅጽበት ያለውን ነገር ባጭር ደቂቃ ለማብራራት ባጭሩ ለማስረዳት የሚከብድ ይመስለኛል። አጠቃላይ የሆነውን ስለማስቀመጥ ግን እንግዲህ እንደ ማህበረሰብ በትልቅ ድንዛዜ በትልቅ ፍዘት ውስጥ ነው የቆየን ማለት ይቻላል። ይሄን ማህበረሰብ ከተኛበት እንዲነቃ መንገር፣ ይሄን ማህበረሰብ የከበበው መከራ ስፋትና ጥልቀት ማስረዳት፣ ይሄን ማህበረሰብ የከበቡትን ጠላቶች ማንነት ማሳየትና ከፈጽሞ ጥፋት ራሱን እንዲያድን መንገር ማንቃት ያስፈልግ ነበር። የመጀመሪያው ስትራቴጂ ማህበረሰቡን ከተኛበት ማንቃት ነው። የከበበውን መከራ አፉን ከፍቶ ሊወጣው እየመጣ ያለውን መዓት ማሳየትና መንገር ያስፈልግ ነበር። የማንቃት ስራ ነው የተሰራው። የመወትወት ስራ ነው የተሰራው። የመቀስቀስ ስራ ነው የተሰራው። አሁን እንደ ማህበረሰብ የገጠመውን የህልውና አደጋ ብቻ ሳይሆን ወደ ኋላ ተመልሶ ትናንት ማን እንደነበር የዛሬው መከራውን ብቻ ሳይሆን የትናንት ታሪካዊ ማንነቱንና ክብሩን ጭምር መንገርና አንገቱን ከደፋበት እንዲያቃና ኮራ ብሎ ደረቱን ነፍቶ እንዲሄድ ግን የከበበውን ጠላት ፊት ለፊት እንዲጋጠም ፊት ለፊት እንዲጋፈጥ እና ከዚህ ከአንዣበበበት የፈጽሞ ጥፋት አደጋ ራሱን እንዲያወጣ መንገር ማንቃት መወትወት ማስረዳት ይጠይቅ ነበር። የመጀመሪያው ምዕራፍ ከሞላ ጎደል የማንቃት ምዕራፍ ነው የነበረው። ከማንቃት ቀጥሎ ማደራጀት ነው። በወጣት ማህበራት ማደራጀት፣ በተማሪዎች ማህበራት ማደራጀት፣ በተለያዩ አደረጃጀቶች ህዝቡን የነቃውን መሰብሰብ ማደራጀት ስራ ነው እየተሰራ የቆየው። ከዚህ የተደራጀውን ማስታጠቅ እና እንዲታጠቅ ማድረግ ስራ ነው የተሰራው። ከዚህ አኳያ እንዳልኩት በአጭር ደቂቃዎች ይህን የማንቃት የማደራጀትና የማስታጠቅ ምዕራፍ ለመግለጽ የሚያስቸግር ቢሆንም በእነዚህ ምዕራፎች ውስጥ ረጅም ዘመን ሊሸፍኑ የሚችሉ የተአምር ያክል ነኛ ትግል በተለይ ያለፉትን አንድ አመታት የመጣንበትን ነገር በ15 አመት እንኳን ለመሸፈን ይከብዳል። በእኛ እድሜ ባናይም ቢያንስ ካነበብናቸው መጻሕፍት ካየናቸው ተሞክሮዎች እኛ በአንድ አመት የተጓዝነውን በ15 በ20 አመት አነስ ሲልም በ10 አመት ለመሸፈን የሚከብድ ጉዞ ነው የመጣ ነው። በአጠቃላይ ግን ህዝቡን የከበበውን መከራ ነግሮ ከማንቃት አንቅቶ ከማደራጀት አደራጅቶ ከማስታጠቅ እስከ በሺህ የሚቆጠሩ አውደ ውጊያዎችን የመሳተፍና የማሸነፍ ደረጃ የደረሰ አጠቃላይ ትግል ሂደት ነው ያለው። የብልጽግና መዋቅር ተደጋጋሚ ዘመቻቸውና የፕሮፓጋንዳ ስራቸው ሲከውን ቆይተዋል። በሌላ በኩል ደግሞ ምክክር ኮሚሽን፣ የሰላም ካውንስል በሌላም መንገድ የሰላም ጥሪ ያቀርባል። በእናንተ በኩል ከብልጽግና ጋር ሀቀኛ ድርድር ማድረግ አይቻልም የሚል ሐሳብ ስትሰጡ ይሰማል። በእርግጥ ከብልጽግና ጋር መደራደር አይቻልም? ውጤት ሳያመጣም እንደው ከዚህ ጋር በተያያዘ ምን ልል ፈልጌ መሰለ አርበኛ ዘመነ ሰሞኑን የብልጽግና መራሹ ጠቅላይ ሚኒስትር አብይ አህመድ ከተወሰኑ የፋኖ ኃይሎች ጋር ድርድር እያደረኩ ነው የሚል ሐሳብ ተሰምቷል እና የእውነት እናንተ እየተደራደራችሁ ነው? እዚህ ላይ አንድ በጣም ግልጽ መሆን ያለበት ነገር ያለ ይመስለኛል። ሰላምን የሚጠላ ሰው ልጅ የለም ሰይጣን ካልሆነ በስተቀር። ሀቀኛ እስከሆነ ድረስ ድርድርን የሚጠላ የፖለቲካ ኃይልም የለም። ሰላምን አንጠላም፣ ድርድርን አንጠላም። ከዚህ አኳያ ሰላም የሰው ልጆች ከዘፍጥረታቸው ጀምሮ የሚመኙት ግን በፍላጎታቸው ልጅ ከዚህ ቅጽበት ያላገኙት የሰው ልጆች ጌጥ ነው፣ የምድር ሀብት ነው። ስብዕና በሙሉ የሚናፍቀው ነገር ነው። እንደ ሰው እንፈልገዋለን። በተለይ አንድን ሊጠፋ ጫፍ ላይ የደረሰ ማህበረሰብ ከፈጽሞ ጥፋት ለማዳን የህልውና ትግል እንደጀመረ ኃይል ሰላምን እንፈልገዋለን። ማህበረሰባችን ሰላም ማጣቱ ማህበረሰባችን ሊጠፋ ወደ ገደል ጫፍ መቅረቡ ነው የህልውና ትግል እንድንጀምር የሚያደርገን። ስለዚህ ሰላምን እንፈልገዋለን። ከዚህ አኳያ ሀቀኛ ከሆነ ድርድርንም እንፈልገዋለን።
መሰረታዊው ነገር ያለው አብይ አህመድና የሱ ቡድን ድርድር ሲል ምን ማለቱ ነው? ሰላም እፈልጋለሁ ሲል ምን ማለቱ ነው የሚለው ላይ ነው ያለው። እስከዚህ ቅጽበተኛ እስከሚገባን ድረስ እና በተግባርም ያያየነው እንዳለ ነው እና አብይ ድርድር ሲሉ ሊያታልሉ እየሞከሩ ነው። ሰላም ሲሉ እያጭበረበሩ ነው። እንደተጠቀሰው የሰላም ኮሚሽን የሚባል እዚህም እዛም የሆኑ ሰዎች አባቶቻችን፣ እናቶቻችን፣ ታላላቆቻችን ሰብስበው ኮሚሽን አቋቁመናል አሉ። በትክክል ሰላም ከመፈለግ የተሰራ ስራ አይደለም እሱ። አንድን አስጨናቂ ምዕራፍ ለመሻገር አንድን ፈተና ለመዝለል ያቋቋሙት ኮሚሽን ነው። በተግባር እየታየ ያለውም እሱ ነው። በቅርብ ህዝብን በየአዳራሹ ሰበሰቡ፣ በየከተማው ሰበሰቡ፣ በየቦታው አናገረን አሉ። ህዝብን ባነጋገሩበት መድረክ በሙሉ የትክክለኛ ህዝብ ፍላጎት የኛ ትግል ተአማኒነትና ትክክለኛነት ሲነገረው ይልቁንም በሐቀኝነት ቁጭ ብሎ መደራደር እንዳለበት ህዝብ በየመድረኩ ስካፍንጫው ሲነግረው የሰላም ካውንስል አቋቁሜያለሁ አለ። ያ የሰላም ካውንስል ግን ጥንተ ተፈጥሮ ምንድነው? ንጹህ የፖለቲካ ደላሎች ናቸው። አገኘሁ ተሻገር፣ ተመስገን ጥሩነህ፣ ዝናሽ ታያቸው፣ እነ መላኩ አለበልና መሰል ማጅራት መቾች ተሰባስበው የፈጠሩት ስብስብ ነው የሰላም ካውንስል የሚባል። ከፍተኛ የሆነ ገንዘብ ከስርዓቱ ተመድቦለት ለእያንዳንዱ ይህን ፕሮጀክት ከጨረሱ በኋላ አውሮፓ የተመቻቸው በተለያየ ሀገር እንደሚኖሩ ጭምር ቃል ተገብቶላቸው የሰላም ካውንስል እያሉ በየወረዳው እየደወሉ በየብርጌዱ እየደወሉ በየሻለቃው እየደወሉ የኛን የፋኖ መሪዎችን የፋኖ አባላት የማስኮብለል ስራ ሊሰሩ ሲሞክሩ ነው ያዝናቸው። ስለዚህ የስርዓቱ መሰረታዊ ተፈጥሮ የስርዓቱ ባህሪ አንድም ቀን በስህተት ለድርድር ተዘጋጅቶ ያውቅ፣ አንድም ቀን በስህተት ሰላም ፈልጎ ያውቅ። ተሳስቶ እንኳን ለማደናገር ለማጭበርበር ለዓለም አቀፍ ማህበረሰቡ ሰላም ፈላጊ መስሎ ለመታየት በአንጻሩ ደግሞ ፋኖ እኛ ምን መራው ኃይል ከሰላም በተቃራኒ የቆመ አስመስሎ ለማሳየት የሚያደርጉት የተለመደ ማጭበርበር የተለመደ ማታለል እንጂ ከልባቸው ድርድርን ከልባቸው ሰላምን ፈልገው ሞክረው ያውቁ። ከዚህ ስርዓት ጋር መደራደር አይቻልም እንልም እዚህ ላይ ቆመን ነው። ከዚያ አኳያ ሁሉም ሰው እንደሚያስታውሰው ባለፈው ጊዜ አንድ ከብድ ጋር እንደራደር የሚል መግለጫ ተሰጥቶ ነበር። ዋናውና አጠቃላይ መሰረታዊ መነሻችን ይሄ ነው። ኦፍ ኮርስ የራሱ ህዝብ ላይ ጦርነት አውጆ በራሱ መከላከያ የሚለው ኢንተርሃሚ ቡድን የራሱን ህዝብ የሚጨፈጭፍ ስርዓት እብድ ነው፣ የእብድ ስርዓት ነው። አብይ አህመድና በዙሪያው ያሉ ሰዎች እንደ ሰው እንደ ግለሰብ እንኳን ጤነኞች ናቸው ብለን አናምን። ፐርሰናሊ አላምን። የእብድ ስብስብ። አንደኛውና መሰረታዊው ምክንያት ለዛ መግለጫ መነሻ የሆነው በአንድ በኩል ምናልባት በኋላ ላይ እመጣለሁ አብይ እንዳለው እንግዲህ ማነጋገር የጀመሯቸው በፋኖ ስም የሚንቀሳቀሱ ኃይሎች ኑረው ሊሆን ይችላል እና በአንድ በኩል ከነዚህ ኃይሎች ጋር የመነጋገር ምልክት እናያለን። እኛ እናጠናለን፣ እንከታተላለን። ከነዚህ እነሱ ፋኖ ብለው የፋኖ ማሊያ ካለበሷቸው ኃይሎች ጋር ንግግር እየጀመሩ ባለበት ቅጽበት በሌላ በኩል እኛ ከነሱ ጋር እየተደራደርን እንደሆነ ማስወራት ጀመሩ። በተለመደው ፕሮፓጋንዳ ማሽናቸው፣ በተለመደው በመቶ ሺዎች የሚቆጠር የማህበራዊ ሚዲያ ሰራዊታቸው በሌላም አፓራተስ ቢያስወሩ ባልገረመ አመራሮቻችሁ ሊደራደሩ ነው፣ ለመደራደር ፈቃደኛ ሆነዋል እያሉ ለኛም ኃይል ማስወራት ጀመሩ። ለምሳሌ የጎጃምን ቀጠና በ3 በ4 ከፈሉና የደህንነትና ሰዎችና ካድሬዎቻቸው መድበው ገሌና ገሌ ዛሬን ቀጠና ታዳርሳላችሁ፣ ለነዘመነ ክፍለ ጦር አመራሮች፣ ለነዘመነ ብርጌድ አመራሮች፣ ለነዘመነ ሻለቃ አመራሮች እና ጎላ ላሉ አባሎች እነዘመነ ለድርድር ተስማምተዋል። ስለዚህ እናንተ ምን ቤት ናችሁ? አለቆቻችሁ ተስማምተው ገንዘብ ጭምር ሰጣናቸው ነው ተስማሙ የሚሉት እያሉ ተቋሙን የማፍረስ ስራ ላይ ተሰማሩ። ስለ ድርድር የምታስበው ስለ ሌላ ጉዳይ የምታስበው ተቋም ሲኖርና ሲተርፍ ስለሆነ በዛቱን በዛ ልክ ተጽፎ ለህዝቡ በግልጽ መግለጫ መስጠት ነበረበት። ለአባሎቻችንም ማረጋገጫና ዋስትና መስጠት ነበረበት። አሁንም ለዓላማችን፣ አሁንም ለራሳችን፣ አሁንም ለህዝባችን፣ አሁንም ለፈጣሪያችን ታማኝ ሆነን ትግሉን እየመራ እንደሆነ ማረጋገጥ ያስፈልግ ነበር። ተቋሙን ለማትረፍ አንደራደር የሚል መግለጫ እንዲሰጥ ተደረገ። አንደኛ። ሁለተኛውና ትልቁ ምክንያት ምናልባትም እስከዚህ ቅጽበት ካለው አጠቃላይ ፖለቲካ ዴቨሎፕመንት ጋር የሚያያዘው ወንድማችን በእንግሊዘኛ የሰጠው መግለጫ ያ
ወንድማችን በእንግሊዘኛ የሰጠው መግለጫ ለአንዳንድ የቅርብ ጓደኞች ስነግረው እንደነበረው ለኔ ፐርሰናሊ በጆሮዬ ስር የተተኮሰ የማስጠንቀቂያ መድፍ ነው የነበረው። ያ መግለጫ ከዛ በኋላ ምን እየመጣ እንደሆነ በዛ ወቅት ምን እየተሰራ እንደሆነ ግልጽ አድርጎልኛል የፖለቲካ ሂደቱ። ስለዚህ የኛ ትውልድ የሚታገለው ለስርዓት ለውጥ እንጂ ለቅብ ለውጥ ስላልሆነ ለድርድር ስላልሆነ ትውልዱ በትክክለኛ መሰረታዊ ፍላጎት በትክክለኛ ድምጽ መወከል ነበርበት። ያ መግለጫ መስጠት ነበርበት። አንደራደርም። ወንድሞቻችን በየቀኑ የምንቀብረው ከአብይ ጋር ልንደራደር አይደለም። ከምር በስተት እንኳን አንድ ቀን ድርድርና ሰላም ማምጣትን ፈልጎ ከማያቅሰውና እሱ ከሚመራው ጋር ስርዓት ለመደራደር አይደለም እናቶቻችን በየቦታው በገመድ ወገባቸውን አስረው ጥቁር ለብሰው ሲዞሩ የሚውሉት። ያ ድምጽ መወከል ነበርበት። ትክክለኛ ትውልዱ ድምጽ እሱ ስለሆነ መንፈሱ ስለሆነ ፍላጎቱ ስለሆነ አንደራደርም የሚል መግለጫ እንዲሰጥ ተደረገ። ስለዚህ በመርህ ደረጃ ከአጠቃላይ እውነት አኳያ ድርድርን የሚጠላ ኃይል የለም። ስርዓቱ ግን ለመደራደር ዝግጁ ነው። በፍጹም ተዘጋጅቶ ያውቃል። ሰላምን ፈልጎ ያውቃል። በፍጹም ፈልጎ ያውቃል። ስለዚህ ከዚህ ስርዓት ጋር እስከዚህ ቅጽበት ድረስ መደራደር አይቻልም ብለን ነው የምናምነው። ለህዝብ የሚያስብ ስለ ሀገር የሚጨነቅ ስለ ነገ የሚጓጓ ስለ ነገ በጎ ነገር የሚመኝ ቡድን ቢሆን ኖሮ ፎር ዛት ማተር መንግስታዊ ስርዓትም አይደለም የብደት ኢምፓየር ለመገንባት የሚፈልጉ ብድ ሰዎች የተሰበሰቡበት ስርዓት ነው የብልጽግና ስርዓት። ይሄ ኃይል እንዴት ስለ ሰላም ሊጨነቅ ይችላል? ይሄ ኃይል እንዴት ስለ ድርድር ሊጨነቅ ይችላል? ይሄ ኃይል ከድርድር ስለሚገኘው ትሩፋት እንዴት ሊጨነቅ ይችላል?